በታሪኩ መጀመሪያ ላይ በመንገድ ላይ የሚጓዙ ሁለት አውቶቡሶች ይታያሉ። በእነዚህ አውቶቡሶች ውስጥ ወደ ትምህርት ክፍላቸው እየሄዱ ያሉ ብዙ ሴት ተማሪዎች አሉ። ከመካከላቸውም አንዷ ሚትስኩ ትባላለች። እሷ በጣም ቆንጆ ነች። በማስታወሻ ደብተሯ ላይ አንድ ነገር እየጻፈች ሳለ ጓደኞቿ ሁልጊዜ ትጽፊያለሽ፣ እንዲህ ማስታወሻ በመያዝ ምን ይገኛል? እዚህ ጋር ሁሉም እየተዝናኑ ነው፣ አንቺ ለምን አትዝናኝም? ይሏታል። ይህን ብላ ጓደኛዋ ማስታወሻ ደብተሯን ስትነጥቃት እስክሪፕቷ መሬት ላይ ወድቅባታል። እስክሪፕቷን ለማንሳት ልክ ስታጎነብዝ አንድ ነገር በጣም በፍጥነት መጥቶ ሁሉንም አውቶቡሶች ከነተማሪዎቻቸው በመሃል ለሁለት ሲሰነጥቃቸው እናያለን። በዚህ ምክንያት ሁሉም ልጃገረዶች ለሁለት ተቆርጠው ያልቃሉ። ሚትስኩ ቀና ስትል የሆነውን ነገር አይታ በጣም ትገረማለች። እስክሪፕቶን ለማንሳት በማጎንበሷ ብቻ ተረፈች። በጣም ደንግጣ ከአውቶቡስ ወርዳ መሮጥ ትጀምራለች። እዚች ጋር ሁሉንም እየቆረጠ ያለው ነገር ሌላ ምንም ሳይሆን አየር ወይንም ንፋስ እንደሆነ እንረዳለን። አሁን ይህን አየር ሚትስኩን ማሳደድ ጀምሯል። ሚትስኩ እየጮኸች በከፍተኛ ፍጥነት ትሮጣለች። በምትሮጥበት ጊዜ ከፊት ለፊቷ አራት ልጃገረዶችን ታያለች። እንዲያጎነብሱ ትነግራቸዋለች። ነገር ግን በጣም ዘግይቶ ነበር። አየሩ እነሱንም ለሁለት ይሰነጥቃል። ሚትስኩ ግን አንዷን ልጃገረድ ማዳን ትችላለች። ከጥቂት ጊዜ በኋላ በብስክሌት የሚጓዙ ልጃገረዶች ታያለች። እነሱንም ለማዳን ትሞክራለች። ነገር ግን አየሩ በጓደኛዋ ላይ ያደረገውን በእነርሱም ላይ ይፈጽማል። በዚህ መሃል ያዳነቻት ልጃገረድ በዛው በማይታየው ነገር ትገደላለች። ሚትስኩ አሁን በጣም ፈርታ ወዲና ወዲ ትሮጣለች። ወደ አንድ ወንዝ ስትጠጋ በወንዙ ውስጥ ቀድሞ በዚያ በማይታየው አየር ተቆርጠው የወደቁ ብዙ አስክሬኖችን ታያለች። ከአንድ አስክሬንም ላይ ልብስ ወስዳ ትቀይራለች። በሚቀጥለው ትዕይንት ሚትስኩ በእግር ስትጓዝ ወደ አንድ ትምህርት ቤት ትደርሳለች። እዚያ ብዙ ሴት ተማሪዎች አሉ። ዩኒፎርማቸውንም ከሚትስኩ ዩኒፎርም የተለየ ነው። ይህ የዚያ ትምህርት ቤት ተማሪ እንዳልነበረች ያሳያል። ድንገት አንዲት ልጃገረድ ወደ ሚትስኩ መታ እንዴት ነች ትላታለች። በታሪኩ መሰረት ልጅቷ የቅርብ ጓደኛዋ ነች። ነገር ግን ሚትስኩ በእውነት የቅርብ ጓደኛዬ ነሽ ብላ ትጠይቃታለች። የሆነው ነገር ሁሉ ግራ ስላጋባት በከፍተኛ ድንጋጤ ውስጥ ነች። እዚያ ላይ ሚትስኩና የቅርብ ጓደኛዋ እርስ በርስ በጣም እንደሚዋደዱ እንደነበር እንረዳለን። ድንገት ኃይለኛ ነፋስ ሲነፍስ ሚትስኩ ፈርታ እየሮጠች ወደ ህንፃው ውስጥ ትገባለች። ጓደኛዋ ሁኔታው ስላልገባት ለምን እንደዚህ ትንቀጠቀጫለሽ? ምን ሆነሻል? ብላ ትጠይቃታለች። ሚትስኩ የነፋስ ሽውታ መጥቶ እንዴት የትምህርት ቤት ጓደኞቿን ሁሉ ቆርጦ እንደሄደ ለጓደኛዋ ትነግራታለች። ጓደኛዋም ወደ ውጭ በመውጣት እጇን ወደ ውጭ በማስወጣት ይህ ተራ አየር ነው፣ ሌላ ምንም አይደለም ትላታለች። ሚትስኩ ትንሽ ሰላም ይሰማታል። ምናልባት ይህ ሁሉ ነገር ህልም ሊሆን ይችላል ብላ ታስባለች። ከዚያም የሚትስኩ ጓደኛ ሌሎች ሁለት ጓደኞቿን ይዛ ትምህርት ለመፎረፍ እቅድ ታወጣለች። አራቱም ልክ ከክፍል ሊወጡ ሲሉ አስተማሪዋ መታ ታያቸዋለች። ነገር ግን አምልጠው ይሮጣሉ። ሮጠው ወደ አንድ ሐይቅ ይደርሳሉ። እዚያም የሚትስኩ ጓደኛ ስለ ሚትስኩ ህልም ለሌሎቹ ተነግራቸዋለች። አንዷ ልጅ ምናልባት እውነተኛ ሊሆን ይችላል፣ ልክ እንደ መስታወት ዓለም ከዚህ ዓለም ተቃራኒ የሆነ ነገር ሊኖር ይችላል ትላለች። ልጅቷ ሐይቁ ውስጥ ድንጋይ ወርውራ እኔ እዚህ ድንጋይ ወርውር ያለው ነገር ግን በሌላኛው ዓለም ላላደርገው እችላለሁ ትላለች። ድንገት ከሐይቁ ውስጥ አዞ ወጥቶ አንዷን ልጅ ይበላታል። ከዚያም ልጅቷ አየሽ፣ በዚህ ዓለም የሚሆነው በዚያኛው ዓለም አይሆንም፣ በዚህኛው ዓለም የሚሆነው ደግሞ እዚያ አይሆንም። እሷ በሌላኛው ዓለም አዞ በልቷታል፣ እዚህ ግን ደህና ነች ትላታለች። ከሐይቁ አጠገብ አንድ አልጋ ይታያል። አራቱም ከአልጋው ላይ ትራስ አንስተው መጫወት ይጀምራሉ። በዚህ መሃል ሁለት ልጃገረዶች ከሩቅ ሆነው ሲያዩቸው እናያለን። አንዷ የሙሽራ ልብስ ለብሳለች፣ ምክንያቱም ሁለቱም ልጃገረዶች እርስ በርስ ተጋብተዋል። ከጓደኞቿ አንዷ በዚህኛው ዓለም የማይቻለውን የሆነውን ነገር ማድረግ አለብን፣ ምክንያቱም እጣ ፋንታችን ቀድሞ ተጽፏል፣ እኛ ግን ልንቀይረው እንችላለን ትላለች። ከዚያም በኋላ ወደ ትምህርት ቤታቸው ተመልሰው በሚቀጥለው ክፍለ ጊዜ ወደ ክፍል ይገባሉ። ሚትስኩ አጠገቧ አንድ ትራስ ወድቆ ታያለች። ያንን ትራስ ለማንሳት ልክ ስታጎነብስ አስተማሪዋ በጠመንጃ መላው ክፍል ላይ መተኮስ ትጀምራለች። ሚትስኩ ቀና ስትል ሁሉም ክፍል ተማሪዋ ተገድለዋል። ልክ እንደ ህልሟ በዚህም ጊዜ ተረፈች። አስተማሪዋ ወደ ሚትስኩ ጠጋ ብላ ትምህርት ለማቋረጥ እንዴት ደፈርሽ? አንቺ መሞትሽ አይቀሬ ነው ትላታለች። በዚያ ቅጽበት ሁለት ልጃገረዶች መጥተው ሚትስኩን ይዘው ለማምለጥ ይሞክራሉ። ሌላ አስተማሪ መታ እነዚያን ሁለት ልጃገረዶች ትገላቸዋለች። ሚትስኩ ከተረፉት ተማሪዎች ጋር ወደ ውጭ ትሮጣለች። ነገር ግን የትምህርት ቤቱ አስተማሪዎች ሁሉ ተማሪዎቹ ላይ መተኮስ ይጀምራሉ። ተማሪዎቹ ተኩሱን አምልጠው ወደ ውጭ ሲወጡ አየሩ ሁሉ ቆርጦ ይገላቸዋል።
ሚትስኩ እንደገና ብቻዋን ትቀራለች። ከዚያ አምልጣ ሰዎች ወደሚበዙበት ቦታ ወደ ፖሊስ ጣቢያ ትሄዳለች። ሁሉንም ነገር ለፖሊሷ ስትነግራት ፖሊሷ ግን የትምህርት ቤት ልብስ አልለበስሽም ትላታለች። መስታወት ስታይ ሚትስኩ መልኳ ሙሉ በሙሉ እንደተቀየረ ታያለች። ሰዎች ሚትስኩ ሳይሆን በሌላ ስም ይጠሯት ነበር። እዚህ ላይ ልታገባ እንደሆነ እንረዳለን። ፖሊሷ ወደ ሰርጓ ትወስዳታለች። ሰዎች ሁሉ እንኳን ደስ አለሽ ይሏታል። ቤተ ክርስቲያን ሲደርሱ ሚትስኩ የቅርብ ጓደኛዋ እዚያ ታገኛታለች። ሚትስኩ ይህ ሁሉ ምንድን ነው ብላ ስትጠይቃት ጓደኛዋ አሁን ዝም በይ፣ በአንድ ሰው ቁጥጥር ስር ነን፣ እኔ የምልሽን ብቻ አድርጊ ትላታለች። የሰርግ ልብሷን አልብሳ ወደ ውስጥ ትልካታለች። የሰርጉ ስነ ስርዓት ሲጀመር ልጃገረዶቹ ይሳለቁባታል። ይህንን ያየችው ጓደኛዋ ልጃገረዶቹን አንድ በአንድ መግደል ትጀምራለች። ሚትስኩ ወደ ሙሽራው ስትጠጋ በሙሽራው ፋንታ አንድ የሬሳ ሳጥን ቆሞ ታያለች። ሳጥኑ ሲከፈት አንድ ትልቅ አሳማ ይወጣል። ሚትስኩ በጣም ፈርታ በተሰበረ ጠርሙዝ አሳማውን ትወገዋለች። ከዚያም እርሷና ጓደኛዋ ከቤተ ክርስቲያኑ ይሸሻሉ። ሚትስኩ በጣም ፈርታ በተሰበረ ጠርሙዝ አሳማውን ትወገዋለች። ከዚያም እርሷና ጓደኛዋ ከቤተ ክርስቲያኑ ይሸሻሉ። በበሩ ላይም ሁለት ልጃገረዶች ሊያስቆሟቸው ቢሞክሩም ጓደኛዋ ገደለቻቸው። ሚትስኩ ወደ ሌላ አቅጣጫ ትሮጣለች፣ ምክንያቱም የሆነው ነገር ሁሉ በጣም ስህተት እንደሆነ ተሰምቷታል። በመንገድ ላይ በመስታወት ስትመለከት በድጋሚ መልኳ ተቀይሮ ታገኘዋለች። ሚትስኩ ያለችበት ቦታ የሩጫ ውድድር እየተካሄደ ነው። ልጃገረዶች መጥተው ጎበዝ ሯጭ ነሽ ለምን አትሮጭም ይሏታል። መሮጥ ስትጀምር በውስጧ ከፍተኛ ጉልበት ይሰማታል። ውድድሩን ለማሸነፍ ትጥራለች። በምትሮጥበት ጊዜ በትምህርት ቤት የተገደሉ ጓደኞቿን ታያለች። በዚያው ቅጽበት የቅርብ ጓደኛዋ ትመጣለች። የአሳማና በቤተ ክርስቲያን ያስቆማቸው የነበሩ ሴቶች ወደ እነርሱ እየመጡ እንደሆነ ያስተውላሉ። በመሮጥ ላይ ሳሉም የተወሰኑ ልጃገረዶች ከዚህ ዓለም ውጭ እንዲወጡ ይነግሯታል። ሚትስኩ እየሮጠች ወደ አንድ ጭር ያለና ጨለማ ቦታ ትደርሳለች። እዚያም ዩኒፎርም የለበሱ ተማሪዎችን ታገኛለች። እነዚያ ልጃገረዶች እኛ ሙታንን አንቺን እንገድልሻለን ይሏታል። ነገር ግን የሚትስኩ ጓደኛ መጥታ እነርሱን በመምታት ሚትስኩን ይዛ ትሸሻለች። ጓደኛዋ ስሟን ጮክ ብላ እንድትጣራ ትነግራታለች። ሚትስኩ ስሟን ጮክ ብላ ስትጣራ ወደ ቀደመው መልኳ ትመለሳለች። ጓደኛዋ እጇ ላይ ያለውን ሽቦ እንድትሰብርላት ትጠይቃታለች። ይህም ከዚህ ዓለም ለመውጣት ነው። ሚትስኩ ግን ጓደኛዋ ልትሞት ትችላለች ብላ ትፈራለች። ጓደኛዋ ስለምትወዳት ማድረግ አልፈለገችም። ነገር ግን በጣም ስትወተውታት ሽቦውን ትስብላታለች። በዚያው ቅጽበት የጓደኛዋ አካል ለሁለት ይከፈላል። በዚህም ቦታ አንድ በር ይታያታል። በበሩ በኩል ስትወጣ ወደ ወንዶች ዓለም እንደመጣች ትረዳለች። እዚያም የእሷ ፎቶ ያለባቸው ፖስተሮች ተለጥፈዋል። አንድ ወጣትም መጥቶ አንቺ ወደፊት ውስጥ ነሽ ይላታል። ሚትስኩ ይህንን ስትሰማ ትዘላለች። ስትነቃ አንድ አዛውንት ቪዲዮ ጌም ሲጫወት ታየዋለች። በጌም ውስጥም ሚትስኩ አለች። አዛውንቱ ይህንን ጌም የሰራሁት እኔ ነኝ፣ እናንተን የምቆጣጠረውም እኔ ነኝ። አንቺ ከረጅም ጊዜ በፊት ሞተሽ ነበር፣ ነገር ግን በዲኤንኤ በድጋሚ ሰራውሽ ይላታል። ሚትስኩ ይህ ጌም መሆኑን ስታውቅ ወደ ራሷ ዓለም መመለስ እንደምትችል ታስባለች። አንድ ሰው መጥቶ ወደ እርሱ ሲጠራት አዛውንቱ ሚትስኩ የመጨረሻ ደረጃ እንድታጠናቅቅ ይነግራታል። ሚትስኩ ወደፊት ስትሄድ ጓደኛዋ ያለቻት ትዝ ይላታል። በዚህ ዓለም የማይቻል ነገር ካደረግሽ ከጌሙ ትወጫለሽ የሚለውን። ስለዚህ የዚያን ሰው ጉሮሮ አንቃ ከእኛ ጋር መጫወት ይብቃ ትለዋለች። ሚትስኩ የአዛውንቱን ምርኩዝ ወስዳ ሆዱ ውስጥ ትከቷለች። በዚህም ትሞታለች። አዛውንቱ ሚትስኩን እንዲህ ታደርጋለች ብሎ አልጠበቀም። እጣ ፈንታዋንም ሙሉ በሙሉ ተቀየረ። በጌሙ ውስጥ ብትሞትም በእውነተኛው ዓለም ግን በሕይወት አለች። በመጨረሻም ሌሎች የሚትስኩ ገጸ ባህሪያትም በተለያዩ ምክንያቶች ራሳቸውን ሲገሉ ይታያሉ። አሁን እነርሱ የጌሙ አካል አይደሉም። በሚቀጥለው ትዕይንት ሚትስኩ በበረዶ ባለበት ቦታ ተኝታ ትታያለች። አሁን ወደ እውነተኛው ዓለም ተመልሳለች። ይህ አእምሮ የሚያዞረው ታሪክ እዚች ጋር ያበቃል። ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን።